ሌላ ወአለይኩም ሰላም አሊ እንዴት ነህ? አልሐምዱሊላህ እንዴት ናችሁ? ደግ ነን አልሐምዱሊላህ። አካውንቱ ምን ላይ የቱ ጋር ነው የተቀመጠው? ያው ከታች የተጻፈ ነው። እሺ ከታች ከነስሙ አድሚኖች ማለት ነው ከነስሙ። እሺ በእንትኑን አካውንቱ ብቻ ሳይሆን ስሙንም ጭምር በአማርኛ ደግሞ ቢታደርጉት ይመረጣል። በእንግሊዝኛ በአማርኛም አድርጉት ኢንሻአላህ። እሺ በቃ ለወንድሜ ዱአ አድርጉለት። ትንሽ አዲስ አበባ ላይ ስራ ቦታ ፈርሶበት ነው። ዱአ አድርጉለት። 500 ብር አስገባለሁ። አላሁ አክበር አላሁ አክበር። ሀቢቢ ለወንድም እንዳስታውስ ከአንተንም አላህ ሱብሓነሁ ወተዓላ በአኺረት ዱንያም አላህ ያስታውስ። በዱንያ ከድህነት ከሞት በኋላ ከጀሃነም አላህ ይጠብቅ ሀቢቢ። ወንድምህን ደግሞ ማነው የጠፋበትን ነገር የፈረሰበትን ነገር እጥፍ ድርብ አድርጎ ማነው አላህ ይመልስለት። አላህ ያጠንክራችሁ ሀቢቢ። አንተም ደግሞ ማለት ነው ሀብታም አላህ ያድርግ። ከሚትፈሩ ነገር አላህ ይጠብቃችሁ። በዱንያ ከድህነት ከሞት በኋላ ከጀሃነም አላህ ይጠብቃችሁ ሀቢቢ። በሶላት በቂራት በዚክር በሁሉም ነገር የአላህ ወታደር አላህ ያድርግ ሀቢቢ። ጀዛከላህ ኸይር። እሺ መርሐባ። ሰላም አለይኩም። ሺህ ዓመት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ወይ አቡ በሉኝ እስቲ አንድ ዝም ብላችሁ 20 ደቂቃ ስጡኝ። ለኔ ትንሽ ማውራቱም እየጠፋብኝ ስለሆነ 20 ደቂቃ ስጡኝ ኢንሻአላህ። አዎ ትሬን ሊለማመዱብን ነው። እሺ እሺ መርሐባ ሙስተዒድ ዝግጁነን አግኝተን ነው እንዴ? ኢንሻአላህ። ያው አላ ሰምታችኋል ሐሳቡን መደጋገም አያስፈልግም። ኢትዮጵያ ላይ በጣም አብዛኛው ማህበረሰብ የሚቸገርበት የሰለምቴዎች ማደሪያ ሰለምቴዎች የሚደገፉበት ያንን ነገር ደግሞ ወሊላሂ አልሐምድ ይቆጥርላቸዋል ማለት ነው። እያወራ የነበረው ሀቢቢ አሊ ሐሰን ይመስለኛል። አሊ ሁሴን ጨርሷል። እሱ ጨርሷል። ተቻለ ወርድ ነው። በቃ ጀዛከላሽ። ሞዴሬተሮች ሌላ ሰው ተኩልን። እሺ ምንድነው? እሺ ሐናን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐናን 5000 መጨመር ፈልጋለሁ ለቤተሰቦቼ አድርጉልኝ። ማሻአላ ማሻአላ ማሻአላ። አላህ ላንቺም ለቤተሰቦችሽም ከገሃነም መጠበቂያ አላህ ያርግላችሁ። ይሄን ብር ማለት ነው ነገ የቂያማ ቀን አብዝቶ አባዝቶ አራብቶ አላህ Subhanahu Wa Ta'ala የተራራ ያክል ይክፈላችሁ። ላንቺም እንደዚህ አይነት ማግኘት ነው ቢሉ አላህ ያንን ስላገኘሽ ለእናትም አባትም ያንቺ አይነት ልጅ በመውለዳቸው ሊደሰቱ ይገባል። አላህ ያስደስታቸው። አላህ ኸይር ጀዛቸውን ይፈላቸው። አንቺንም አላህ ኸይር ጀዛሽን ይክፈልሽ። በወጣሽው አላህ ይተካልሽ። ጀዛኪላህ ኢንሻአላህ። ሌላ ሰው ካለ ቀጣይ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሺህ ዓመት የሚል አካውንት አይዋ ሚያ 4000 ብር አይዋ ማሻአላህ ማሻአላህ። አላህ ኸይር ጀዛችን ይክፈልሽ። 4000 ምናምን እዚህ ጋር ቁጥር ስትጠሩ ማለት ነው 100 ምናምን መሆኑን አትዩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቴምር ሸቅ ተምራ ነው ይተቁናር ያሉት ገሃነምን ተጠንቀቁ ያሉት ማለት ነው፣ ወይም ተጠበቁ ያሉት። የሰደቃ ትንሽ የለውም እና በጣም ትልቅ ነው። ይሄ 4000 ብር ብዙ ነገር ነው የሚሸፍነው። አላህ ኸይር ጀዛሽን ይክፈልሽ። አላህ የምታስቢውን ነገር በሙሉ አላህ ያሳካልሽ። ሴቶች በተለይ ከማ ፊ ሐዲስ ነብይ ማሻአላህ። አይ ከሆነ ደዋውማ በጨምርም አይከፋም አይነት ነገር ነው። አላህ ኸይር ጀዛሽን ይክፈልሽ። ለእናትሽ የምታስቢውን ነገር በሙሉ አላህ Subhanahu Wa Ta'ala ያሳካልሽ። የምታስቢው ብቻ ደግሞ አይደለም ላንቺ ይሆናል ያለውን አላህ ያሳካልሽ። ልክ ቁርአን ላይ አላህ Subhanahu Wa Ta'ala ጦርነትን እነሱ ምን መጥፎ አድርገው ያስቡታል፣ ጥሩ ይሆንላቸዋል። ጥሩ ነገር ነው ብለው ያሰቡትን መጥፎ ይሆናል። አላህ ያውቃል፣ እናንተ አታውቁም ብሎ ነው አላህ የሚያስቀምጠው ማለት ነው። ስለዚህ አላህ ጥሩ ነው ያለውን ነገር በሙሉ አላህ ለእናትሽ የሚገጥማት ያለ ያርግልሽ። ነገ የቂያማ ቀን አብሮ ሰብስቦ ጀነት የምትገቡ የምትደሰቱ የምትባርቁ አላህ Subhanahu Wa Ta'ala ያርጋ። እሷንም ያርጋት እናንተንም ያርጋችሁ። አንቺም ባወጣሽው ነገር አላህ ኸይር ነገር ይተካልሽ። ጀዛኪላህ ዋናው ነገር ያ ነው። አላህ ኸይር ጀዛችን
ይክፈልሽ ነው። ደረሰኝ ለማን ነው የምልከው? ያው ለሼህ ጀማል መላክ ትችላለሽ። ላክልኝ ችግር የለም። በውስጥ ላኩልኝ፣ ፎሎ መልስላችኋለሁ። አብሽሩ እሺ። ለኔ ላኩልኝ። ለጀማል ለኡስታዝ አቡ ዩስራ ለአቡ ሂራ እነሱ መላክ ትችላላችሁ። ችግር የለውም። ኡሙ ሙንዚርም ከታች ካለሽ ለሷ መላክ ትችላላችሁ። እሺ ጁጁ ሚል አካውንት ሰላም አለይኩም። እሺ ሐውድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተናነክ እኔ እንኳን ያው ያንተ ዱዓ ስለማይጠገብ በደንብ ዱዓ አድርግልን በመጀመሪያ። በመቀጠል ደግሞ ከታች ቁጥር አትልቀቁ። ላይቭን ሪፖርት ያደርግና ይዘጋዋል። እኔ ነግቻለሁ የገባሁት ለዚህ ነው። ቁጥር ጭራሽ አትልቀቁ። ጽሁፍና ቁጥር አንድ ላይ አድርጋችሁ ልቀቁ። አፋን እሺ ኡስታዝ ላይቭን እንዳይቋረጥ ኢንሻአላህ። ሐውድ ሚል አካውንት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድምጼ ከበጠበጣችሁ ይቅርታ፣ በጣም የማይመች ቦታ ሆኜ ነው፣ ግን ግዴታ ስለሆነ ነው፣ ግዴታዬ ነው ብዬ ነውና በጣም ይቅርታ አድርጉልኝ። እሺ መቀጠል ትችላለሽ ሐውድ። አልሐምዱሊላህ አንዳቸው አውሪሽ መርሐባ። ኦኬ እኔ ላውራ ኢንሻአላህ። አላህ ለሁሉም ሂዳያ እንዲሰጠው 5000 ብር ነይቻለሁ። ኡስታሴ ዱዓ ያርግልታስ ወሂድ ተረፈ ጀዛሙላህ ኸይላችሁ። ለኡስታስ ጀማል ልካለሁ በውስጥ። ማሻአላህ ማሻአላህ። ኡስታዝ ወሂድ ካለ ኢንሻአላህ ዱዓ ያርግልሻል። ኡስታዝ ውስጥ ከኡስተር አንተ ማለት ነው። ኢንሻአላህ ለእናቴ አላህ Subhanahu Wa Ta'ala ጀነቱል ፊርደውስ መግፊራ እንዲወፍቃ ዱዓ 5000 ነው ያለች ኢንሻአላህ። ማሻአላህ አብኪ አለ ሙይትና ያወራ ከሆነ ኡስታዝ አብኪ እሺ ጁጁ አለሽ እስከዛ ባለው ኢንሻአላህ እናስከደባለን። አይዋ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተናላክ እንዳልገባ ብዬ ነው ማለት ነው። እሺ 5000 ነግቻለሁ። በቤተሰቦቼ አላህ Subhanahu Wa Ta'ala አጥናት ያንዳደርግልኝ። ሁለቱም ቤተሰቦቼ እናትና አባቴ በሽተኛ ናቸው፣ አእምሮ ታማሚ ናቸውና ለነሱ ዱዓ እንድታረጉልኝ ፈልጋለሁ። መርሐባ ጌታችን አላህ Subhanahu Wa Ta'ala የቤተሰቦችን አላህ አፊያ ያርጋቸው፣ ከቀልብም ከጀሰድም በሽታ አላህ ይጠብቃቸው። የበሉ የጠጡ እየሰገዱ የቀሩ ሐጅ ያደረጉ የነሱን አፊያ ካሁን በኋላ አላህ ያሰማሽ። ሚኖርብኛል ከሚለው ስጋትም አላህ Subhanahu Wa Ta'ala ይገላግልሽ ጌታችን። አብሽሪ አላህ አፊያ ያርጋቸው። መርሐባ ኢንሻአላህ። እሺ ሱሌ ስልክ ገብቶብኝ ነው ኡስታዝ። እንዳለ አብሽር አብኪ ቀጥል። አንተ ጋር ምን ጫጫታ የለም አብሽር። ላላ የሆነ አጃ እንትን አለኝ ኢንሻአላህ ስላልቻልኩኝ ነው። አፈን እንትን እላለሁ። አንድ ዱዓ ብቻ ቅድም የነገርኩ ነበር እህታችን ሱሌ አንድ ጊዜ ወአለይኩም ሰላም ወራህመቱላህ። እህታችን ካውሰል ለእናቱ አላህ Subhanahu Wa Ta'ala ጀነቱል ፊርደውስና መግፊራ እንዲሰጣት ዱዓ አድርጉን ብላለች። 5000 ብር እሺ 5000 ብር ዱዓ ማሻአላህ ማሻአላህ። እስከው ለነይቱ አንድ ጊዜ ዱዓ አድርግላችሁ እናረግላታለን። ምን አለ መሰላችሁ ማወቅ ያለባችሁ ነገር የሰው ልጅ ከተገናኘ ይለያያል። መወለድ ካለ መሞት አለ። ይሄ የሱነተል ሐያት ነው እና መለያየት አይደለም መጥፎ፣ አደገኛው ነገ የቂያማ ቀን መለያየት ነው። ስለዚህ አላህ ነገ የቂያማ ቀን ፈሪቁን ፊል ጀነ ፈሪቁን ፊስ ሰዒር ሲባል ከማትለዩ አላህ ያርጋችሁ፣ አንድ ላይ የምትኖሩ አላህ ያርጋችሁ። የበርዘኽን ህይወት አሸንፈው ዊን አድርገው ከዛ በኋላ ደግሞ በጀነት የሚደሰቱ አላህ ያርጋት። እናትሽን እንደዛ ማለት ነው። ዑስማን ብን አፋን ቀብር ላይ ሲቆም ሁሌ ያለቅስ ነበርና ተብኪ ተذكروا الجنة والنار ولا تبكي وتبكي لهذا አሉ። እንዴ ጀነትና ጀሃነም ሲጠራ አታለቅስም ቀብርና አይተህ ግን ታለቅሳለህ ሲሉት ነብዩ ምን ሲሉ ሰምቻለሁ ነው ያለው። የሰዎች አወሉ መናዚል الآخرة ቀብር ነው ብሉ ሰምቻለሁ። فإن جامل فما بعده أيسر من የሚል ነገር ሰምቻለሁ። ሁላችሁም እስካሁን የኔ ጌታችሁ ሰዎች አላህ Subhanahu Wa Ta'ala ከعذاب القبر አላህ ይጠብቃችሁ፣ አላህ ያቅልልላችሁ። ማንም ሰው عذاب القبر ሁሉም ሰው ያጋጥመዋል፣ አላህ ያቅልልለት ነው የሚባለው። የሞቱ ቤተሰቦች ካላችሁ አላህ እነሱን ያቅልልላችሁ። የሞተ ልጅ ካላችሁ አላህ እነሱን ያቅልልለት። የሞተ ባል ካላችሁ አላህ ለነሱ እሱን ያቅልልለት። ትልቁን ደግሞ ለማንም ሰው የሚደረገውን ትልቁን ዱዓ የጀነት ሰዎች ከተሰጡት ኒዕማዎች በሙሉ ትልቁ ኒዕማ የሆነውን ደግሞ النظر الى وجه الله الكريم አላህ ይወፍቃችሁ።
ይሄንን ነው ብለው ኡስታዝ አፉ በሉኝ አልቻልኩምና ለዛ ነው። ቀጥሎ ኡስታዝ ጀማል። አቡኪ ጀዛከላ ኸይረን አቡኪያችን አንተ መልካም ስራ ነው አላህ ይቀበልህ። በተለይ ኡስታዞቻችን ወንድሞቻችን አላህ ይጠብቃቸው ወላሂ። እሺ መርሐባ ከየት እንጀምር? ሰላም አለይኩም ሐፊዛ አንድ ጊዜ ወይ ሱሌ ወአለይኩም ሰላም ወራህመቱላህ። ቀጥል ሱሌያችን አንድ አቡኪ ቅድሚያ ለወንዶች ነው የሚሰጠው። ቅድሚያ ለወንዶች ነው የሚሰጠው። ቀጥል ሀይ አቡኪን አባረርክብኝ ኡስታዝ ወጥቷል። እኔ አላስወጣሁት ሂዳል አልኩት ይመልሰዋለሁ። አብሽር ቀጥል። እኔ ማለት እሱ በቃ ዱዓ እንዲያርግልኝ እሱን ፈልጌው ነበር። አብሽር ችግር የለም 5000 ኢንሻአላህ። ሱሌ ማሻአላህ ሀይቢ ጀዛከላ ኸይረን። እኛ ጋር ከታች ትምህርታችን ከሚከታተሉ ወንድሞች መካከል አንዱ አንተና አላህ Subhanahu Wa Ta'ala አላህም ላለ የፈለከውን ሀጃ ማለት ነው በአዱንያ ማነው ሀብትን አላህ Subhanahu Wa Ta'ala አላህ የሚታዘዝት የሆነ የተቸገሩት የምትረዳበትን እንደዚህም ደግሞ ማለት ነው ዘካ የሚታወጣበትን ሁሉ ጊዜ ለአንተም ለቤተሰቦችም ደግሞ ደስታ የምታመጣበትን ሀብት አላህ ይስጥ። የፈለከው ነገር ካሰብከው በላይ ለአኺረት ዱንያን በሚበጅ ሁኔታ አላህ በጀለህ ሀቢቢ ባረከላሁ ፊክ። مرحبا حافظة علش حافظة جمال ስራ ላይ ስለሆንኩኝ ነው አንድ ጊዜ አብሽር ምንም ችግር የለም አብሽር አፍዋን 16000 ብር ነይቻለሁኝ ለቤተሰቦቼ ሂዳያ እንዲሰጣቸው ይሄ ረመዳንም አላህ ከተቀበለው እንዲያደርገኝ እባካችሁ ዱዓ አድርጉልኝ። አላሁ አክበር 16000 ብር 16000 ብር የታች ለቤተሰቦች አላህ Subhanahu Wa Ta'ala የነቢያት የሆነውን እስልምናን ማለት ነው አላህ ይወፍቃቸው። የአላህን አንድነት ይዞ አቂዳቸው ተስተካክሎ ሁላቸው ሙስሊም ሆኖ ማለት ነው በአዱንያ ሀብታም ሆኖ ጤነኛ ሆኖ አንቺን ደግሞ አላህ Subhanahu Wa Ta'ala ለነሱ ማለት ነው ጋሻና መከታ አፊያ አድርጎልሽ በሀብትሽ ደግሞ ማለት ሙሉ አድርጎሽ በሶላትሽ በቅራአትሽ ሙሉ አላህ ያድርግልሽ። የዘንድሮ ረመዳን ደግሞ የፈለግሽው ነገር ሁሉ የሚታሳክበት የቂያማ ቀን ማለት ነው ባንቺ ላይ ሰው ላንቺ ከሚመሰክርላቸው ሶላትሽ ቅራአትሽ ዝክርሽ ሁሉ ማለት ነው አላህ ዘንድ ተቀባይነት ያለው አላህ ያድርግልሽ። ካሁን በኋላም ደግሞ ከበሽታ ከድህነት ከማልቀስ ከሐዘን አላህ ይጠብቅሽ። ጠንካራ አላህ ያድርግሽ። እህታችን ያሰብሽው ነገር ሁሉ አላህ ማለሽ ለቤተሰቦች ደግሞ ሂዳያን ሙስሊምናን አላህ ይወፍቃቸው ኢንሻአላህ። አብሽሪ ማሻአላህ ጀዛከላህ ኸይር። ኢንቦክስ አደርግልሃለሁኝ ሲቱን ለአንተም ለአቡኪ ማረጋለሁኝ። ሰላም አለይኩም። ችግር የለውም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ኢንሻአላህ። አድሚኖች ካላችሁ ባካችሁ ሰው አስገቡ። وعليكم السلام ورحمة الله أبو ميسا أهلا إن شاء الله እሺ እምትነይቱ ወንድሞችና እህቶች መጥቻለሁ ኢንሻአላህ። እምትነይቱ ወንድሞችና እህቶች ባረከላሁ ፊኩም ንያችሁን ያው ካስገባችሁ በኋላ ሪሲቱን ላኩልን። ምክንያቱም በሪሲቱ እንትን ስለምናደርግ ማለት ነው ስለ ሂሳብ ስለምንሰራ ማለት ነው። ባረከላሁ ፊኩም አላህ ያገራላችሁ፣ አላህ ይቀበላችሁ። ሐቂቃ አላህ ይቀበላችሁ። አላህ ከተቀበላችሁ ሁሉም ነገር ቀላል ነው። አላህ የተቀበለውን ነው ጀነትንም የሚመነዳው አላህን የሚፈሩ የሚባሉትም አላህ የተቀበላቸው የሆኑ ሰዎች ናቸውና ኢንሻአላህ አላህ ይቀበላችሁ። ትልቁ ዱዓ ይሄ ነው። ሳዳ አህመድ ኢንሻአላህ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም። ያው እኔ የተመለስኩት ቀደም $100 ጓደኛዬ ስኳር ታማሚ ናትና ዱዓ አድርጉላት ኢንሻአላህ። እሺ ባረከላሁ ፊክ እህት ሰዓዳ አህመድ 5000 ብር ነይታለች ኢንሻአላህ አላህ ይቀበላት። ባረከላሁ ፊክ ጀዛኪላሁ ኸይራ። እሺ እህት ያስሚን ምን አልሽ? ቅድም $100 ነበረ ያው 18000 ምናምን የመጣው በዛ ላይ ጨምሬበት 30000 አስገብቻለሁኝ። ሪሲቱ እንዴት ላላክላችሁ? ላኪል ለኔ በውስጥ ላኪልኝና እንዴ አለኝ። እስቲ ቴክስት እንትን አድርጌያለሁ ግን እንዴ አለኝ። ፎሎ ላድርግሽና ኢንሻአላህ አሁን አክሰፕት ያደርግልሻል። ግን ለልጄ እሷ ዱዓ እንዲያረግላት አንድ ልጅ አለችኝ አላህ ሳሊ እንዲያረጋት ዱዓ አድርጉልኝ። ጁማ ነው ቀኑ ኢንሻአላህ። ጀዛኩሙላህ ኸይራን። መርሐባ ኢንሻአላህ አላህ ይቀበላት። ያው ከአስር በኋላ ያለው ሰዓት ዱዓ ተቀባይነት የሚያገኝበት የሆነ ሰዓት እንደሆነ ይገመታል። ኢንሻአላህ ሰብሰብ አድርጎ ኡስታዝ ዱዓ ያደርጋል። እስከዛው ድረስ ግን ትታገሱናላችሁ ኢንሻአላህ። ባረከላሁ ፊክ ጀዛኩሙላህ ኸይራን። መርሐባ እሺ ሁላችሁንም አላህ ይቀበላችሁ። ጀዛኩሙላሁ ኸይራን። እሺ ሳሊህ አለ ሐፊዝ ይሰማችኋል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ አላህ ይቀበልሽ። ጀዛኪላሁ ኸይራ። አላህ እጥፍ ድርብ ያደርግልሽ። በወጣ አላህ ይተካ።
ያወጣችሁት ላኪልን ላኪልን አላህ መጥቻለሁ። ፈልጋችሁኛል? የለውም ነበረ። ኢንሻአላህ ኡስታዝ ያው ያሰብነው እንትን ስላለ እየተሰበሰበ አልጠራንም። አብሽር። እሺ ማለት አይ ቲንክ ጥሩ ሄደላችሁ? እየሄደ ነው ኢንሻአላህ ኡስታዝ። ማሻአላህ ሳላይት አለ የጠፋ ሲመዘግብ የነበረው እሱ ነበር። ኔትወርክ ይሁን ምን እንደሆነ አላውቅም። ስተላይ ኦኬ በቃ እስቲ በግምት ኢስቲሜት አድርጉትና እንቋጨዋለን ማለት ነው ኢንሻአላህ። እሺ መርሐባ። የመዘገብኩ ነበር ኡስታዙና በቃ ኦሬዲ 500 አካባቢ እየደረሰ ነው። አንድ 20 ቢጨመር ይበቃል፣ ይሞላል 500። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኢንሻአላህ 300 ድርሃም ኢንሻአላህ። እሺ እመጣለሁ ሀቢቢ። 300 ድርሃም ነይታለች ያለው ላይ ቀር የሚለው አካውንት ባለቤት አላህ ይቀበልሽ። ጀዛኪላሁ ኸይራ። ትልቅ ጅህድ ነው ሐቂቃ። ዛሊካ ኢንሻአላህ ዛሊካ እህታችን 300 ድርሃም ነይታለች። አላህ ይቀበላት። አላህ አጅሯን እጥፍ ድርብ ያደርግላት። አላህ ይጻፍላት። እሱ ዘንድ ባለው መዝገብ አላህ ይጻፍላት። የቂያማ ቀን እንግዲህ ከእሳት የምትጠበቅበት የሆነ ከዚያ ከእሳት ከሐሩር ንዳድ ደግሞ የምትጠለልበት የሆነ ጥላ አላህ ያደርግላት። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኩሉ ምርኢን ተሕተ ظል ሰደቀቲሂ የውም አልቂያማ ብለዋል። አው ከማ ቃል ሁሉም ሰው የቂያማ ዕለት ከሰደቃው ጥላ ስር ይቆማል ብለው ተናግረዋል። እና የዚያን ዕለት ከዚያን እሳት ንዳድ ሐሩር በዚህ ሰደቃችሁ ምክንያት የምትጠለሉ አላህ ያደርጋችሁ። ከዚያ ከጭንቀት ቀን አላህ ይጠብቃችሁ። ባረከላሁ ፊኩም ኢንሻአላህ። እሺ ወንድማችን ምን አልክ? ስንት ነው? 300 ድርሃም 300 ድርሃም ስንት ነው የምታውቁ? እስኪ ካላችሁ 100 ስንት ነው መንዛሬ? የ100 መንዛሬ እንንገሩና አባዛዋለሁ በ3። 100 ድርሃም ስንት እንደሆነ እንገሩ። 15,000 ብር ነው። ወደ 35,000 ብር ገደማ ማለት ነው። ኧረ አይመስለኝም። አንድ ድርሃም ስንት ብር ነው? ደረሰኝ ለእኔ መላክ ትችላላችሁ። ለአቡ ሂራም፣ ለኡስታዝ ጀማልም፣ ለያሲንም ከፈለጋችሁ መላክ ትችላላችሁ። አክሰፕት ይኸው ፎሎ አድርጌሻለሁ። ኢንሻአላህ 300 ድርሃም 15,000 ብር ነው የሚመጣው እያለች ነው። ኢንሻአላህ ኢንሻአላህ ከተማቸው ቪዲዮ ቢከፍትልን አካውንቱን አንድ ጊዜ ማለት ነው። ሐሰኑ እኔ መክፈት ስለማን ልክፈትላችሁ? እሺ ልክፈትላችሁ እኔ ጋር ስላለ ኢንሻአላህ። እሺ ወንድማችን እየነየተ ነበር መሰለኝ፣ ለመነየት አስበው ነበርና አስቆመነው ነው። ኢንሻአላህ ምን አልክ ወንድማችን? ለመነየት አስበው ነበር። መርሐባ። ስምህን አስተዋውቀን። ሷዲቅ አህመድ። ሷዲቅ ጀዛከላሁ ኸይራን ባረከላሁ ፊክ። እሺ ስንት ነየትክ? በኢትዮጵያ 4,000 ብር ነው ያሰብኩትና ሊቢያ ነው ያለሁት። አሁን ስንት ነው የሚመጣው? 4,000 ብር። ኦኬ ስንት እንደሚመጣ እስኪ የምታውቁ ካላችሁ ባረከላሁ ፊኩም። በኖርማል በሐዋላ ላክላችሁ ኋላ በምልክበት የመጣው ይመጣ። ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ያሳካልና አላህ በሰላም የምትሻገር ያርግህ። የምሰማው ነገር በጣም ደስ የሚል ነገር ነው። መመለስም አይችሉም ሊቢያ ያሉ ልጆች ኢትዮጵያውያኖች። እንደገና ደግሞ ወደ ሌላ ለመሻገር ደግሞ በጣም ሪስክ ነው። ከ150% 70% ሪስክ ነው እየተባለ ነው ያለው። ሰላም ገብቻለሁ ብለህ እኛም ደስታችንን እናጣጥም አላህ ያድርገን ከምንም ነገር በላይ ማለት ነው። ማለት በጣም እንትን ነው ያሳዝናሉ። ብዙ ኢትዮጵያውያኖች አሉ እዛ። ምናልባት አንተ ተመችቶ ያለ ይሁን አላውቅም፣ ግን የምሰማው ነገር እንደዛ ነው። አላህ ይጠብቃችሁ እዛ ያላችሁ ኢትዮጵያውያኖች፣ ሁሉም ኢትዮጵያዊ አላህ በሰላም ያሻግረው፣ ባህር ላይ አይቅር።
የትም አይቀር መመለስም አይችልም። ይሄ እንትን ነው ምናምን የሚባለው ነገር ከብዙ ጣጣ ውስጥ የእናትና የአባትን ማጀት እሞላለሁ ብላችሁ ወጣችሁ የትም ከልትው ብሎ አሸዋ ላይ ሜዳ ላይ በረሃ ላይ ከመቅረት አላህ ይሰውራችሁ። አሜን። ኡስታዝ እና 4000 ብር በኢትዮጵያ አስገብቼ ላስገባላችሁ ነው። ለእናቴ ዱአ አድርጉልኝ አደራ። አላህ ይቀበልህ ኢንሻአላህ። እናትህ በህይወት ካለች አላህ ያቆያት፣ ወደ አኺራም ከሄደች አላህ የጀነት ያድርጋት፣ ቀብሯን ያስፋላት። ባረከላሁ ፊክ። አንተም አላህ ሱብሓነሁ ወተዓላ ካለህበት ጭንቀት ያውጣ ኢንሻአላህ። አሜን አሜን። መርሐባ። የተቋሙን አካውንት ኡስታዝ አቡ ሩሜሳ ከቻላችሁ የተቋሙን አካውንት ትልቁ ግሩፕ ላይ ለጥፉት። እሺ፣ ከቴሌግራም ግሩፕ ላይ ማለት ነው። ብዙ ሰዎች ከፈለጉት ቀጥታ አይተው እንትን ማለት ይችላሉ። መርሐባ ኡስታዝ። ይሰማል? አቡ ሩሜሳ ድምጽ ይሰማል? ድምጽ ይሰማል? ይሰማል አይደል? ነው ግን መርሐባ። ይሰማ ከሆነ 500 ሞልቷል። ግን አካውንት ይቀመጥና ኡስታዝ ጊዜ ካለው ጥያቄና መልስ ካለ አካውንቱ እዛ ይቀመጥና ይቀጥል። ኸይር ነው። የተነያው 500 ሞልቷል እስካሁን። እሺ አንዴ በውስጥ ንያ አንድና ኢንሻአላህ አንድ እህታችን በጣም ዱአ አድርጉልኝ፣ ጭንቀት ላይ ነኝ እና ቤተሰቦቼም ሞቶብኛል፣ ዱአ አድርጉልኝ እና የቅድም የካርድ ያለውን ልጅ እኔ አናግረዋለሁ፣ ከላከልኝም ላከልኝ፣ ካላከልኝም ደግሞ ችግር የለውም ብላ 3000 ብር ንያ አድርጋለች እና አላህ Subhanahu Wa Ta'ala ለቤተሰቦቼ ዱአ በጀነት الفردوس እንዲወፍቃቸው ለኔም ደግሞ በኢማኔ አላህ ጠንካራ አድርጎን ደስታን እንዲወፍቀኝ ዱአ አድርጉልኝ ብላለች። ኢንሻአላህ ኡስታዝ ዋሂድ ሌሎችም ዱአ አድርጉላት ኢንሻአላህ። በወጣው ይተካ አላህ አጅር የምታገኝበት ያርግልሽ፣ የወንጀልሽ ማበሻ ያደርግልሽ። አላህ የልብሽን ሐሳብና ምኞት ያሟላልሽ። የምትፈልጊው ነገር ሆኖ መጥቶ ከሚጎዳሽ ነገር አላህ ይጠብቅሽ። የሚያስፈልግሽን ነገር አላህ ይወፍቅሽ። አብሽሪ። ሰላም አለይኩም ብራና አንተ ነበር ካርድ ያልከው ሀቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሩሜሳ ቀጥል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم سمعتوا برانا ነው ልጁ አካውንት። السلام عليكم. وعليكم السلام ورحمة الله وبركاته. እኔ ኡስታዚ እንዴት ናችሁ? ወሒድ አማን ነው? ሰላም ነው? አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ያው እንግዲህ እኛ ተማሪ ነን እና አባታችሁ የምታስደስቱ አላህ ያደርጋችሁ። በለፉት በደከሙት በዛ ፋንታ እናንተም አስገባለሁ ተፍተፍ ጉድ አላህ የምታደርጉ ያደርጋችሁ። አሚን ኡስታዝ አሚን አሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተወኩል እኔ አሁን 7000 ብር አስገብቼ ሪሲቱን አሁን ለኡስታዝ ጀማል ልካለሁ እና 7000 አስገብቻለሁ። በልጆቼ ለቤተሰቦቼ ዱአ አድርጉልኝ፣ ሀጃ አለብኝ። ለኔም ኡስታዝ ወሂድ ዱአ አድርጉልኝ፣ ለልጄም ለልጆቼ አላሳካለሽ፣ ልጆችሽ ለቁም ነገር ያብቃለሽ። አሜን። አላህ ጤነኛ ልጅ ያድርጋቸው፣ ክፉ አይንካቸው። አድገው ደግሞ ለኡማው ዘብና አበጋዝ የሚቆሙ ለኡማው ቁጭትና እልህ ያለባቸው ቁጭትና ወኔ ያላቸው ልጆች አላህ ያድርጋቸው። የዲን አርበኛ አላህ ያድርጋቸው። የሽርክ ደግሞ አብዮተኛ አላህ ያድርጋቸው። አላህ ይጠብቃቸው፣ ለቁም ነገር ያብቃቸው። አድገው ደግሞ ትልቅ ሆነው ለቁም ነገር በቅተው የእናትና የአባታቸው ማጀት የሚሞሉ አላህ ያድርጋቸው። አሚን ያ ረብ ዓለሚን አሚን። ጀዛከላሁ ኡስታዝ። ልክ ያለው አስገብቻለሁ። አሁን ሪሲቱን ለኡስታዝ ጀማል ልካለሁ።
ኢንሻአላህ አባትን አላህ አፍ ያድርግልህ። አባትን አላህ ይጠብቅልህ። ተሽሏቸው ደግሞ የምትደሰት አላህ ያድርግህ። አፍ ያላህ ያድርጋቸው። የወንጀላቸው ማበሻ ያድርግላቸው። በእያንዳንዱ ህመም ውስጥ ያለው የሚሰብሩት መሰበር አላህ አጀራቸውን ያለ ግምት ይጻፍላቸው። እናትንም አላህ ቀበራቸውን ያስፋላቸው። አላህ ጀነቱል ፊርደውስ ይወፍቃቸው። አላህ ቀበራቸውን የጀነት ጨፍ ያላህ ያድርግላቸው። አብሽር አንተም አጀር የምታገኝበት ያድርግልህ። አዘንህን የወንጀል ማበሻ አላህ ያድርግልህ። አሚን ኡስታዛችን ጀዛኩሙላሁ ኸይረን። ጫጫታ አለኝ ከልጆች ጋር ነኝ ያለሁት። ሚዝ አድርግና እመለሳለሁ ኢንሻአላህ። እሺ ኡስታዝ አላህ ይዘንላቸው። ባረከላሁ ፊክ ኡስታዝ ጀማል። ኢንሻአላህ በአፊያ ቆመው እንደገና አላህ ሱብሓነሁ ወተዓላ ሙሉ ጤናቸውን መልሶላቸው በአፊያ የሚቆሙ ሰው አላህ ያደርጋቸው። ባረከላሁ ፊክ ኢንሻአላህ። ረጅም ሐያት በጤና በአፊያ በኢማን የሚቆዩ አላህ ያደርጋቸው። አንተንም መልካም ልጅ አላህ ያድርግህ። ባረከላሁ ፊክ። ልጆችህንም አላህ ያሳድግልክ። ባለቤትህንም መልካም አላህ ያደርግልክ። አላህ ሱብሓነሁ ወተዓላ ሐያትህንም ረዘም ሪዝቅህንም ሰፋ አላህ ያደርግልህ። ባረከላሁ ፊክ ጀዛከላሁ ኸይረን። አሚን አሚን ጀዛኩሙላሁ ኸይረን ሁላችሁም። እሺ ልማር ለዲኔ ይታያል ጻፊና ኢንሻአላህ መግባት ካልቻልሽ እዚያ በኋላ እዚህ ጋር ተነመናውለን እንይዘዋለን። እሺ የምትነይቱ ረመዳን ሳዲ ያስተላያላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ እኔ 5000 ብር ነው ይቻላል። ዱአ አድርጉልኝ። ጀዛኪላሁ ኸይር ጀዛኪላሁ ኸይር። እየጻፍኩኝ ስለሆነ ኡስታዝ ጀማል አግዙኝ። በቃ አሁን እኔ ልጻፍ። ችግር ከታች ደግሞ ኢንሻአላህ ይታችን። ወአለይኩም ሰላም ወራህመቱላሂ ረመዳን መርሐባ 1000 ብር አስገብቻለሁ። ዱአ አድርጉልኝ። ትንሽ ልቤና ህመምተኛ ነኝ። ድርብ አላህ ይተካለ። ኡስታዝ ጀግና አላህ ያድርግ ደግሞ ኢንሻአላህ። አይቢ አሚን አሚን ያ ረብ። እናንተንም አላህ ያበርካችሁ። መርሐባ አሚር። ከታች ሊማር ለዲኔ ኡስታዝ ፕሮፌሰር ሊማር ለዲኔ አንድ ጊዜ 10000 ብር ነይታለች። 10000 ብር ነይታለች። አዎ አላሁ አክበር። በጣም ለመማር ለማስተማር የወደችውንም አውቃ ለሰዎችን ለማሳወቅ ብዙ የምትጣጣር ልጅ ናት። ኢንሻአላህ ኦኬ እንጨርስ። እዚህ ጋር ያ ጀማ ገስታሉት በኮሜንት የጻፉትና እንደዚሁ ገስታሉት እንጨርስ። ኡስታዝ ዋሂድ ከዛ እና በቃ አካውንቱ ስጧቸውና ሹት አድርጉት። ያ ጀማ ማስገባት የምትፈልጉ ሰዎች ካላችሁ የሐሰንን አካውንት ሹት አድርጉትና ከዛ ማስገባት ትችላላችሁ ማለት ነው። እኔ መውጣት አለብን እኛ ሁላችንም ማለት ነው። ያው ቆየን አይ ቲንክ ወደ 2 ሰዓት ምናምን 2 ሰዓት ከምናምን ሊያልፈን ነው ገስት ላይ ታችሁ ሙሐመድ 100 ሪያል እያለች ነው። ኢንሻአላህ በተገስተ ላይ ያሉት አንድ ጊዜ ጨርሱልን። ያ ጀማ እኔ በዚህ አጋጣሚ አሁን ቀጥል 1000 ብር ጨምሮ ያለው 6000 ብር አድርጉልኝ። እንደው ህይወቴ ፈተና የሚፈተነው ወደ ሁለተኛ ክፍል መሸጋገሪያ እንጂ መውደቂያ ተብሎ አይደለም። ራሱ የሆነ ራሱን ቴስት የሚያደርግበት ነው እና የመጣብሽ ፈተና፣ የመጣብሽ በላ፣ የመጣብሽ ሙሲባ አላህ የምትሻገሪበት መሸጋገሪያ ድልድይ ያድርግልሽ። አብሽሪ። አንዲታችን ደግሞ 1000 ብር ይቻላል አስገብቻለሁኝ። ስለ መስራት አቆሚያለሁኝ አሞኛል። እሺ ኡስታዝ አሞኛል እና ዱአ አድርጉልኝ ብላለች በውስጥ እና ኡስታዝ ኢንሻአላህ ዱአ አድርጉላት። አላህ Subhanahu Wa Ta'ala ሙሉ አፊያውን መልሶላት የራሷን ስራ ሰጥቷት ኢንሻአላህ ዱአ አድርጉላት። እንግዲህ ሪዝቅ የሚያጠባው የሚያሰፋውም አላህ ነው። ሪዝቅ የሚሰፋበትንም የሚጠብበትንም አላህ በቁርአን ነግሮናል ማለት ነው። አላህ ሪዝቅሽን ያስፋልሽ። ራስሽን ችለሽ ሰው ሳታስቸግሪ የምትኖሪበትን ጤናሽን አላህ መልሶልሽ ለማንም የምትተርፊ አላህ ያድርግሽ።
ሰላም አለይኩም ወራህመቱላሂ ወበረካቱ። አፎን ስላላስራለሁ ነው መጻፍም አልችልም። ሪኩዌስት ይለንትኑ እንትን ይለኛል። ልኬለት ጀማል ሪሲቱን ፌልድ ይለኛል። ዶኖ ለማለላከው እልሻለሁ። ፎሎ መልሽልሻለሁ። አብሽሪ ፎሎ ስላልመልኩልሽ ነው። ኦኬ እሺ ሽኩራ ፎሎ መልሽ። ኦኬ ያስላ ኸይር በቃ አዳዲስ ሰው አታስገቡ። ጀማል ኡስታዝ ጀማል አዳዲስ ሰዎች አታስገቡ። እሺ አይገቡም። በቃ እንድንወጣ እናጠቃለን። አንዴ ሚስሙን እንትን እንበልና ሚስሙን ይሰማሻል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዱዓ አድርጉልኝ 2000 ብር ጀዛኪላሁ ኸይር ኢንሻአላህ። ኡስታዝ አሁን ተቀለላችሁ አስገባ አብዱ ሰመድ ምን አልከ? እሺ 2000 ብር ነው አስገብተሃል? አዎ አስገባላችሁ ነው። እሺ መርሐባ። እሺ ኡስታዝ ተቀለላ አድርግና ዱዓ አድርግላችሁ ኢንሻአላህ። በቃ አላህ ያሳካላችሁ። በወጣው ይተካ። የወንጀላችሁ ማበሻ አላህ ያድርግላችሁ። አጅር የምታገኙበት አላህ ያድርግላችሁ። እዛ ያስቀርባችሁ ሁላችሁንም አላህ በእኽላስ ይቀበላችሁ። ከይውልኝና ከይስሙልኝ ያለፈ ነገር ለአላህ ለሚደረግ ለአላህ ያል ምንድነው እውነትን ለማንገስ ሐሰትን ለማርከስ ለሚሆን አላህ ያድርግላችሁ። ከሙገሳና ከወቀሳ ነፃ የሆነ ለአላህ የሚደረግ መተናነስ ለአላህ የሚደረግ ማጥራት አላህ ያድርግላችሁ ማለት ነው። አላህ እኽላሱን ይወፍቃችሁ። አሚን ኡስታዝ ኢላሂ ከምፈራው ጠብቀኝ ያ ረቢ ቢል አካውንት ማን ነው እንግዲህ ጽፎታል ኡስታዝ። እነሱ መመለስ ስለሌለብን ነው። አፍዋን እሺ ገዝታ እናስገባም። ካሁን በኋላ እንዳትጽፉ እሺ። አላህ ሱብሓነሁ ወተዓላ ያሰብሽን አላህ ያሳካል። አሞኛል ብላለች ኡስታዝ። ዱዓ አድርግላት እስኪ። አላህ አፍ ያድርግሽ። አላህ በእያንዳንዱ ህመምሽ የምትሰቃየውን ስቃይ በመሰብሪው ምን ሰብር አጅርሽን ያለ ግምት አላህ ይጻፍልሽ። አብሽሪ። መቼም የሚመጣው እንትኖች ፈተናዎች ህመም ራሱ ፔኑ ራሱ በእያንዳንዱ ፔን ውስጥ አላህ ሊያስተምረን የፈለገ የራሱ ሂክማ አለ። እኛ ማናቀው አላህ የሚያውቀው ነገር ማለት ነው። እኛ አላወቅነው ማለት ጉዳዩ ትክክል አይደለም ማለት አይደለም። ስለዚህ አላህ አጅርሽን በአኺራ እጥፍ ድርብ አድርጎ ይወፍቅሽ ማለት ነው። ጀነተል ፊርደውስን አላህ ይወፍቅሽ። መልካምን ነገር ሁሉ አላህ ይወፍቅሽ። አብሽሪ። አላህ ጤነኛ ያደርግሽ። አላህ ጤነኛ ሲያደርግሽ ደግሞ ኢንሻአላህ ጠብቀሽ ዱዓ ላደረግልሽ ለኛም ለሁሉም ለኡማውም ኢንሻአላህ ዱዓ ታደርጊያለሽ ማለት ነው። አንቺ ራስሽ ማለት ነው። ደስታሽን አንድ ቀን ገስት ላይ መተሽ እንዲህ ዱዓ አድርጋችሁልኝ ነበረ እና አሁን ጤነኛው ሆኛለሁ አልሐምዱሊላህ ብለሽ የዓለማቱን ጌታ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን የምታመሰግኚ አላህ ያድርግሽ። አሚን ኡስታዝ። ሌላው ሐሊማ ቢንት አህመድ 10,000 ብር ነይታ ነበርና አስገብታለች። ሪሲቨር ምንድነው ደረሰ ሪሲቱንም ሊካልኛለች እና እናቴ ሞታለች ዱዓ አድርጉልኝ ብላለች። ያው አስገብታለች ኡስታዝ። ኢንሻአላህ እናትሽን አላህ ጀነተል ፊርደውስ ይወፍቃቸው። መቃብራቸው ወይም ቀብራቸውን የጀነት ጫፍ አላህ ያደርግላቸው። ቀብራቸውን አላህ ያስፋላቸው። አብሽሪ። አንቺም በእያንዳንዱ ሀዘንሽ አጅር የምታገኝበት አላህ ያድርግልሽ። ሀዘንሽን የወንጀልሽ ማበሻ አላህ ያደርግልሽ። አብሽሪ። መቼም የእናት የአባት ሞት በምንም ነገር የሚተካ አይደለም። ልጅ በልጅ ይተካል፣ ወንድም በወንድም ይተካል፣ እህት በእህት ይተካል። እናትና አባት ግን እናትና አባት ናቸው። በሌላ እናት በሌላ አባት የሚተኩ አይደለም። ፔኑ ሁሉ ጊዜ የሚኖር ነው። አሁን አንድ ሰው የሚመስለው ሰው ለ3 ቀን ለ4 ቀን ወይ ደግሞ አንድ ሳምንት ምናምን ነገር የሚቆይ ነው የሚመስላቸው። የእድሜ ልክ ነው። ያየው የቀመሰው ያውቀዋል። የወላጅ ሞት የቀመሰው ያውቀዋል። የእድሜ ልክ በሽታ ነው፣ የማይወጣ ነገር ነው። ለምን ማንነት ነው ተቆርሶ የሚሄደው። ስለዚህ ማንነታችሁ ሁሉ ጊዜ እየታመማችሁ ነው የምትኖሩት። ቢያንስ ጣታችሁን ወይ እግራችሁን ብትቆረጡ ነው ኦፕራሲዮን ብትሆኑ ከወደቀ በኋላ ቁስሉ ምኑም ይድንና ትረሱታላችሁ። ይሄኛው ግን እንደዛ አይደለም። ውስጥ ነው ቁስሉ ያለው፣ ራሱ ውስጥ ነው ያለው። ከውስጥ የማይወጣ ነገር ነው የወላጅ ሞት ማለት ነውና በእያንዳንዱ በምትሰቃዩት ስቃይ በምትታመሙት ህመም አጅራችሁን አላህ የምታገኙበት ያደርግላችሁ። ለሁላችሁም ወላጆቻችሁ ለሞተ ሰዎች ማለት ነው ኢንሻአላህ። ከታች አሚር የሚባል ፎር ማይ ፋዘር ኤንድ ማይ ብራዘር ብሎ $100 ነው ነይቷል። ኢንሻአላህ ተዋድር ማሻአላህ አላህ ይቀበለው። በወጣ ይተካ። የወንጀሉ ማበሻ አላህ ያደርግለት፣ እጥፍ ድርብ ያደርግለት። ቤተሰብ ካለው ቤተሰቦችን አላህ ይጠብቅለት። ሚስት ካለው ደግሞ አላህ ልጅ ይወፍቀው። ሚስት ከሌለው ደግሞ አላህ ሚስት ይወፍቀው። አብሽር። እንግዲህ አንዷን ጉብል አላህ ይወፍቀ በለው። ወጣት ከሆነ ልጅ ያለው ከሆነ ደግሞ አላህ ልጆችን ለቁም ነገር ያብቃል በለው።
ተማና ኢንሻአላህ ሁላችሁንም የለባችሁ ሐቂቃ ይበቃናል ኢንሻአላህ። የመጨረሻ ትንሽ ዱዓ አድርግላችሁ ኢንሻአላህ። በእያንዳንዳችን ልብ ውስጥ የሆነ የምትከነክነን ነገር አለች። የሆነ ለሰው ማንናገራት በልባችን የምንደብቃት የምናስባት የሆነች ሐጃ አለች። ያችን ሐጃ አላህ ያወጣልን ሐቂቃ። የሁላችሁንም እዚህ ጋር ሁላችሁም ነየታችኋል፣ ያላችሁን ሰጥታችኋል፣ ያላችሁን ነገር አድርጋችኋል። አላህ ደግሞ በልባችሁ ውስጥ ያለውን የሆነውን ነገር አላህ ያሳካላችሁ። የልባችሁን መቆርቆር፣ የልባችሁን ብሶት አላህ ሱብሓነሁ ወተዓላ ያወጣላችሁ። የልባችሁን ጭንቀት አላህ ይገላግላችሁ። በልባችሁ ውስጥ የምታስቡትን የሆነውን ነገር ሀሳባችሁ ውስጥ የሚመላለሰውን የሆነውን ነገር በሐላል መንገድ አላህ በሚፈልገው መልኩ አላህ ያሳካላችሁ። ጀዛኩሙላሁ ኸይራ። በቂያማ ዕለት አላህ ከተቀበላቸው ባሮቹ መካከል አላህ ያደርጋችሁ። ጀነተል ፊርደውስን ከሚወፈቁ ሰዎች አላህ ያደርጋችሁ። አላህን ከሚፈሩት ከተባሉት ለአላህ ሱብሓነሁ ወተዓላ ብለው ካደሩ ባሮቹ መካከል አላህ ያደርጋችሁ። ዝራያችሁን አላህ ያብዛላችሁ። ማብዛትን ብቻ አይደለም አላህ ሱብሓነሁ ወተዓላ መልካም ባሮች ብሎ ከገለጻቸው ከሆኑት ባሮች መካከል አላህ ያደርግላችሁ። አላህ ሱብሓነሁ ወተዓላ ጠቃሚ ልጅ አላህ ይስጣችሁ። ያገባችሁ የሆኑ ሰዎች፣ ያላገባችሁ ወንዶችም ሴቶችም መልካም ትዳርን መልካም የሆነ ሪዝቅን አንድ ላይ ይዞ የሚመጣ የሆነ ትዳር አላህ ይወፍቃችሁ። ጀዛኩሙላሁ ኸይራ። አላህ ይቀበላችሁ። ባረከላህ። አሚን አሚን። አላህ ሀገራችንን ሰላም ያደርግልን። በዓለም ላይ የመጣውን በላ በዓለም ላይ የመጣውን ሙሲባ አላህ ያንሳልን። በመካከለኛው ምስራቅ የመጣውን የበላይነት የኢኮኖሚ ወይም ደግሞ የፖለቲካ የበላይነት ለማሳየት ብሎ ምንም የማያውቁትን ሲቪሊያን ንጹሃንን፣ ህፃናትን፣ አረጋውያንን፣ ሴቶችን የሚቀጥፈው የመጣውን በላ አላህ ያንሳልን። አላህ ሰላሙን ያምጣው። በመካከለኛው ምስራቅ በኢራን ያለውን ሰላም ያምጣው። አላህ በእስራኤል ያለውን ህዝብ ሰላም ያምጣው። አላህ በሳውዲ አረቢያ በተለያየ አረብ ሀገራት ያለውን ሰላም ያምጣው። በዩክሬንና በሩሲያ ላይ የመጣውን በላ አላህ ያንሳው። በታይዋንና በቻይና ሊመጣ ያለውን በላ አላህ ያንሳው። አላህ ሰላም ያስፈልገናል። ሰላም ካለ ነው የአምልኮታችንን በስነ ስርዓት የምንፈጽመው። ሰላም ካለ ነው በስነ ስርዓት መወያየት ያለው መኖር ነው። መጀመሪያ ኤግዚስታንስ ነው፣ ሰርቫይቫሊቲ ነው የሚቀድመውና አላህ የሚቀጥፍ ጦርነት እየመጣ የሚሳኤል የምን ጦርነት አላህ ያንሳልንና አላህ ሰላሙን ያምጣው በምድር ላይ። ገፈቱ ሁሉም ነው የሚቀምሰው። የኢኮኖሚ ገፈት፣ የፖለቲካው ገፈት፣ የሁሉም ገፈት ሁሉም ነው ቀማሹ ማለት ነው። እንደምትመለከቱት ነዳጁ በሁሉም ቦታ እየጨመረ ነው። አውሮፓ ላይም ኢትዮጵያ ምንም ነገር ላይ ማለት ነውና በዚህ በፖለቲከኞች በጥቂት ሰዎች በሞኖፖል ዓለማችንን ይዘው የሚያናውጧቸውን አላህ ያንሳልን። አላህ ንቅል ያደርግልን። በዳዮችን አላህ ከምድር ላይ ንቅል ያደርግልን። አላህ ንቅል ያደርግልን። በዳዮችን የሚዞልሙትን ሰዎችን የሚያሰቃዩትን ከላይ ሆኖ መሪዎች ነን ብለው የሚሉትን አላህ ይንቀልልን ራሱ ማለት ነው። አላህ ንቅል ያደርግልን። ከየትኛውም ሀገር ውስጥ አላህ ሰላም ፈላጊውን መሪ አላህ ያቆየው። አላህ እድሜና ጤና ይስጠው ኢንሻአላህ። አሚን አሚን። አንተንም አላህ ሱብሓነሁ ወተዓላ ይጠብቅህ። በተለይ ተቋም ደግሞ ዓለም አቀፍ ሆኖ ነው ለተሰራበት ዓላማ ነው ለስኬት በቅቶ ከዚህ በፊት ለነበሩ ተማሪዎችም አሁንም ካሁን በኋላ ለሚመጡ ተማሪዎች ኢንሻአላህ ትልቅ ዩኒቨርሲቲ ሆኖ ነው ከሀገር አቀፍ ወደ ዓለም አቀፍ ነው እያንዳንዱ ከሰለምቴዎች ብቻ አይደለም እያንዳንዱ ሙስሊሙ ህብረተሰብ የሌሎችም እምነት ተከታዮች ማለት ነው ምርጥ የሆነ ትምህርት የሚያገኙበት ተቋም አላህ ያድርገው። በዚህ ተቋም የሚመጣው ሙሲባ ከውስጥም ጠላት ከውጭም ጠላት ከጉድለት አላህ ይጠብቀው። አንተም ደግሞ ሁልጊዜ መራችን ሆነ በአፊያ በልጆቹ ሰላም ሆኖ እንደዚህ ያስተማርክን ማለት ነው በጤና ወጣት ሆነ ያለምንም ችግር ያለምንም ታኩማን ነው ወደፊት ምን አላህ ያድርገን ኢንሻአላህ። ሌሎችም ደግሞ ስደት ላይ ያላችሁ እህት ወንድሞቻችን ደግሞ አላህ Subhanahu Wa Ta'ala አልፎላችሁ አላማችሁ ተሳክቶ ማለት ወደ ሀገራችሁ ገብታችሁ የምትበሉበት የምትጠጡበት ማለት ነው በነጻነት የምትንቀሳቀሱበት ጊዜ አላህ ያምጣልን ኢንሻአላህ። ባረከላሁ ፊኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጣን ላይ እዚህ ጋር ልዝጋው አይደል? ቤቱን ይበቃናል ኢንሻአላህ። ያው የነየታችሁ የተፈተ ሰው አለ ንያችሁን አስገቡልን። ባረከላሁ ፊኩም። አቡራሚስ አስገብቻለሁ። አብዱ ወይ ኡስታዝ አብዱ ሰላም አለይኩም። ቀለባችሁት? እሺ በቃ ወሰላሙ አለይኩም። ማን ነው በክፍት ቤት ያለው? ኢንሻአላህ ማን እንደከፈተ አላውቅም። አላሁ አለም ኡስታዝ
ኦኬ በቃ ክፍት ቤት የማን ነው? እስቲ ቼክ አድርጉና ውስታዝ እሱ ጋር ሂዱ። እዛ ክፍት ከሆነ እዛ ሄዱ። ጀዛኩሙላህ ኸይረን ጀዛ እንገናኛለን ወይ ሰኞ ማክሰኞ አካባቢ ላይ ብቅልና ደግሞ ትምህርት እንማራለን ማለት ነው። ቤት ባልከፍትም የተከፈተ ቤት ውስጥ እንገናኛለን ማለት ነው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ለወርከት ውጣ አቡናይም ሳላፈርጥ ውጣ። ኡስታዝ ነው እወጣለሁ።